የዝምታ ጩኸት ተሳዳቢ አንደበት ሰሚ አልባ ጆሮ ጽልመት የወረሰው ትርጉም አልባ ኑሮ ይላል። እና ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ? ሁላችሁም ሰላም ናችሁ? እኔ ጋር ሁሉም ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተም ባላችሁበት ሀገር ፈጣሪ ይጠብቃችሁ፣ በሰላም ወደ ሀገራችሁ ሰርታችሁ ለመመለስ ያብቃችሁ እላለሁኝ። እና ፋሚሊዎቼ ዛሬ እንደዚህ ልልበት የቻልኩበት ምክንያት አብዛኛው ጊዜ እኛ ሰው ሀገር ያለን ልጆች ማለት ነው፣ ስደት ላይ ያለ ነው፣ እውነት ጀግኖች ነን። እኛ የመዳም ቅመሞች በጣም ጀግኖች ነን። ምክንያቱም ብዙ ነገር እንባላለን፣ ብዙ ያለ ስም ይወጣልናል፣ ያልሰራነውን ሰሩ እንባላለን። በተለይ እዚህ አሰሪዎቻችን የሚያደርሱብን እዚህ የምናየው መከራ፣ የስራ ብዛቱ፣ የነሱ ንቀትም ሆነ በቃ የሰው አይን አለ። ሲቀጥል ደግሞ በሀገራችን ያለው አቀባበል፣ ከሰው ሀገር የምንመጣው አቀባበሉ ምንም እንትን አይሉም። በቃ የሆነ አለ አይደለ፣ ከአረብ ሀገር የመጣችውን ሴት ለየት ያለ ስም ይወጣላታል። ወይ ለየት ያለ ነገር ካደረገች፣ ወይ ለየት ያለ አነጋገር ከለበሰች፣ የሆነ በቃ ለየት ያለ እንትን ብቻ አንድ የመዳም ቅመም ላይ ካዩ እቺ አብዳን የመጣችው ወይ እቺማ ጨልላለች ነው በቃ፣ ወይ እቺማ እንደዚህ ሆናለች ነው በቃ። ያለ ስም ይወጣልናል። እና ግን በነገራችን ላይ ማለት ነው እኛ የመዳም ቅመሞች ለእኛ ሰው አይደርስልንም። በእውነት የሆነ ነገር ከሆን በቃ የሆነ ነገር ከሞትን በኋላ ብቻ ነው በቃ ሬሳችንን እንትን ለማለት ሁሉም ሚዲያ የሚቀባበለው። ምክንያቱም ቪው ያገኛል ምናምን ብቻ ብዙ ነገር ይደረግበታል። ግን እርዱን፣ እንደዚህ ሆነናል፣ እንደዚህ አድርገን እንደዚህ ደርሶብናል እና ይሄን ነገር እባካችሁ ብለን የሆነ ነገር ሼር ስናደርግ አብዛኞቻችን ተሰሚነት የለውም። በእውነት እውነቴን ነው። እና በቃ አለ አይደለ፣ ከስንት አንዱ ነው በቃ እይታ ላይ ገብቶ እርዳታ የሚያገኘው። ግን እኮ የመዳም አንዲት የመዳም ቅመም ማለት ነው የሀገሯ ሰው በሀገር ላይ እንደዚህ አድርግ ለዚህ እርዳታ ሲባል አንደኛ ፈጥኖ የሚደርሱት የመዳም ቅመሞች። አንድ ዘፋኝ ዘፈን ቢለቅ ቀድማ የምታየው ሼር፣ ኮሜንት፣ ላይክ እና ሰብስክራይብ የምታደርገው የመዳም ቅመም። አንድ የሆነ ድርጅት አንድ ብቻ እርዳታ በተባለ በኩል በሙሉ ፈጥና የምትደርሰው የመዳም ቅመም ነች። እውነት በቃ ከስንት ላይክ እና ከስንት ቅብብሎሽ በኋላ ነው ሌሎች ጋር ራሱ የሚደርሰው ማለት ነው። ምክንያቱም የመዳም ቅመም በቅርቡ ያለ ሰው በቅርብ ያላት ጓደኛ ስልኳ ስለሆነ ነው። እና በቃ አለ አይደለ፣ ለኛ ቅርባችን ለኛ ቶሎ የሚደርስልን ስልካችን ስለሆነ ነው። እና በቃ ቤስት ጓደኛ የሚባለው ስልክ ነው። ምክንያቱም ማንም አይደርስልንም ለኛ ማለት ነው። በቃ እኛ የሆነ ችግር ቢደርስብን እንኳን በስልካችን ነው የሆነ ነገር ሼር የምናደርገውና ለዛ ነው የመዳም ቅመም ለብዙዎች እንደምትደርስ ለብዙዎች እንትን አለ አይደል፣ ለብዙ ሰዎች እርዳታ ምን እንደምታደርገው በሙሉ ለመዳም ቅመም ያለው ክብርና የሆነ አለ አይደል የሚያደርጉላቸው እገዛ ይሄ የዚህን ያህል ነው። እና ለዛ ነው የዝምታ ጩኸት ያልኩ። ያው ከራሴ ተሞክሮ አንጻር ነው፣ ከራሴ ላይፍ ያሳለፍኩት ላይፍ አንጻር ነው እንደዚህ ልልበት የቻልኩበት። እና እስቲ ልጨርስላችሁ ማለት ነው። የዝምታ ጩኸት ተሳዳቢ አንደበት ሰሚ አልባ ጆሮ ጽልመት የወረሰው ትርጉም አልባ ኑሮ። ከተስፋ ጉልላት አሽቀንጥሮ የሚጥል ትንፋሽ አሳጥቶ በቁም የሚገድል ወላፈኑ የሚፋጅ የስሜት አቀበት ለሌላው ማይሰማ የዝምታ ጩኸት። እኛ እንጮሃለን ግን የሚሰማን ከብዙ ጥቂቱ ነው። በእውነት ከብዙ በጣም ጥቂቱ ነው። እና አንዳንድ ጊዜ የሆነ አንድ ነገር ቢሰራ እንኳን ቫይራል እንዲወጣ በስደት ይመሃኛል፣ በስደት ስም ይጠራል።
ግን ስደት ላይ ያሉት ብዙ ስቃይ፣ ብዙ ፈተና፣ ብዙ መከራ ያያሉ። ብቻ እንደዛ ነው እና ዛሬ አላደል አንዳንድ ጊዜ የውስጣችንን ለሰው ለማውራት ምን ይሉናል፣ ይሰሙናል ወይ? ከሰሙንስ በኋላ የእነሱስ ምላሽ ምንድን ነው የሚለው ነገር ነው። በእውነት አንዳንድ ጊዜ እኛ የሆነ ችግራችን የሆነ በደል ደርሶብን ለሰው ስናወራ ወይ እነሱ እኮ እንደዚህ እንደዚህ ማለት እንደዚህ የማረግ ነው የሚል ነው መልሳቸው። እና የውስጣችንን ብናወራ ችግራችንን ለሰው ብናወራ ቢሰሙንም ባይሰሙንም እናውራ። በእውነት የመዳም ቅመሞች እናውራ ለሰው በቃ ዝም ብለን እናውራ። የሰማ ይስማ፣ ያልሰማ ይስማ። እና በቃ ዝም ብለን ውስጣችንን ባመቅ ነው ዝም ባለ ቁጥር እኛው ነን የምንጎዳው፣ ሌላ ማንም አይጎዳም። እስቲ አብዛኞቻችን እንኳን ሲያመን ህመም እንኳን ሲያመን ማለት ነው ዝም ነው የምንለው። በቃ ይሄ የፈረደበት ፓናዶል አለ፣ እሱን ነው የምንጠጣው እንደ ምግብ። በቃ ከምግብ ቀጥሎ የሚቀርብልን እኮ እሱ ነው። እና ብናወራ በቃ አንድ ህመም ሲያመን ስንታመም ብናወራ፣ ለመዳሞቻችንን ብንናገር። አንዳንድ ጊዜ ብዙ ልጆች ህመማቸውን አይናገሩም፣ አያወሩም ለሰው ዝም ነው የሚሉት። በቃ በሽታቸው የከፋ ደረጃ ከደረሰ በኋላ ነው የሚያወጡት። እና ያ ደግሞ መልሶ ማንን ነው የሚጎዳው? ያንኑ ሰው ነው። ምክንያቱም አንድ ሰው የራሱን ችግር ለሰው አውጥቶ ካልተናገረ ማንም አይረዳውም። ውስጡ እየሞተ እየደከመ ነው የሚሄደው። እና ለሰው ብናወራ ቢሰሙንም ባይሰሙንም ቢያንስ አንደኛ ብናወራ በቃ ከመቶ አንድ ሰው ሊያይን ይችላል፣ ሊሰማን ይችላል። እና ስንታመም የመዳም ቅመሞችዬ ስንታመም የሆነ ነገር ስንሆን አናወራም። መዳሜ እንደዚህ ታመምኩ ብላት ደሞዜን ትቆርጥብኛለች ወይ ደግሞ እቺ ልጅ ታማሚ ነችና ወደ ሀገሯ መልሳታለሁ ብለን የምናስብ እንኖራለን። ደግሞ እንኖራለን። እኔ በእውነት ብዙ ጊዜ እንደዚህ አመመኝ በምንልበት ሰዓት ምን ትለኛለች? በቃ ወደ ሀገሬ ትመልሰኛለች፣ ያሰብኩትን ሀሳብ ሳላሳካ ወይ ምኞቴ ሳይሳካልን ብለን ህመማችንን በውስጣችን ይዘን ለህመማችን መፍትሄ መድኃኒት ሳናገኝ የምናስበው ስለምንድን ነው? እዛ ሀገራችንን በቃ ወይኔ ያንን ሳልጨርስ ይሄን ጀምሬ በጅምሩ ላስቀረው ነው። ለምን በብድር እንመጣለን፣ በብዙ ነገር እንመጣለን እና የመጣንበትን አላማ ደግሞ ሳናሳካ የሆነ ነገር ገጥመን ዝምን እንመርጣለን። በቃ አላደር በውስጣችን ነው ይዘን ዝም የምንለው። እና አንዳንድ ጊዜ ውስጣችን ያለውን ነገር አውጥተን ብናወራ፣ ለሰው ብንናገር። መቼም ቅርብ ለኛ ቅርብ ያለው ሰው ስልካችን ነውና እኛ ለስልካችን እናወራለን፣ ስልካችን ደግሞ ለህዝብ ያወራልናል ማለት ነው። እና እንደዛ ነው ወዶችዬ። ስላዳመጣችሁኝ አመሰግናለሁ። እኔ ውድ ፋሚሊዎች ክበሩልኝ፣ ኑሩልኝ። ላበረታታችሁኝ፣ ለደገፋችሁኝ ሁላችሁንም አመሰግናችኋለሁ። በርቺ ላላችሁኝ፣ ከጎኔ ላላችሁ አመሰግናለሁ። እና አሁንም ላይክ፣ ሰብስክራይብ እና ኮሜንታችሁ አይለያኝ። ጉዞ ወደፊት እንበረታለን። የመዳም ቅመሞች እኛ የመዳም ቅመሞች ብቻ ሳይሆን ዳማከሴዎች ነን። ምክንያቱም ቅመም ከተባል ቅመም ለአንዳንድ ነገር ማጣፈጫ ብቻ ነው የሚሆነውና ዳማከሴ ከሆን የበሽታ ፈውስ ነን። እኛ ለበሽታ ፈውስ ለሰው የምንደርስ የራሳችንን ችግር ይዘን የውስጣችንን ችግር ይዘን እኛ ለሰው የምንደርስ ነን በእውነት። እና ይሄ ከመድኃኒትም በላይ መድኃኒት ነው። ግን ችግሩ ለኛ የሚደርስልን ከስንት አንዱ ነው። እና የኔ ወዶች ባላችሁበት ፈጣሪ ጠብቃችሁ ሰላሙን ሁሉ ያብዛላችሁ እያልኩኝ እንደተለመደው ላይክ እና ሰብስክራይባችሁን እያልኩኝ ሰላሙን ሁሉ እመኝላችኋለሁ። ባይ ባይ።